አረቦች ቤት ገብታችሁ ስታዩ ማለት ነው የሌላ ሀገር ዜጋ ሰራተኛ እንዲሁም የኛ ኢትዮጵያዊ የመዳም ቅመሞች ስታዩ ማለት ነው እኛ ከሌላ ሀገር ዜጋ ጋር በፍጹም አንድ አይደለንም። ምንም መሻሸት አያስፈልግም። እዚህ ጋር እኛ እያወራን ያለነው እኮ በአረብኛ ወይም በእንግሊዝኛ አይደለም እኮ በአማርኛ ነው አይደለ? እኛ ነን እዚህ ጋር የምናውቀው ማለት ነው። ከሌላ ዜጋ ሀበሻ ፈጽሞ አንድ አይደለን። በጣም ልዩነት አለን። እሱ ምንድን ነው? ሌላ ሀገር ዜጋ አረብ ሀገር ለሰራተኝነት ስትመጣ ግዴታዋን ጠንቅቃ ታውቃለች። ጠንቅቃ ገና ሲመጡ መክረዋቸው ነግረዋቸው ምን ማድረግ እንዳለባቸው ምን ማድረግ እንደሌለባቸው አስተምረዋቸው ይመጣሉ። ባይነግሯቸውም እነሱ ያውቃሉ። ለምሳሌ ሀታ ውጭ ላይ ይዋቸው ከቤት ሲወጡ ለብሰው በስርዓት ዩኒፎርም ከሆነ ራሱ ጽድት ያለ ዩኒፎርም ይለብሳሉ። ሂጃባቸውን ያደርጋሉ። ሂጃብ ካላደረጉት ጸጉራቸው በስርዓቱ አበጥረው ይዘው ምናምን ይወጣሉ። ከቤት ሲወጡ ምግብ አሰሪዎቻቸው ቁጭ ብለው ሲበሉ መዳማና አባክል ትላታለች። አነጆና አባክል ካላስ ትፈራለች ሴትዋ። እውነቴ ነው። አረቦች በተለይ ራስዋን የምታስከብር የቤት ሰራተኛ በጣም ይፈራሉ። ይሄ ሀቅ ስናወራ ማለት ነው። ምግብ እዘዙልኝ ትላለች፣ ያዙላታል። እነሱ እዛ ጋር ይበላሉ፣ እሷ እዚህ ጋር ትበላለች። አበሻስ ቆማ እንደ ጋርድ ታያለች እዛ ጋር። ኦኬ ልትፈሩ ትችላላችሁ። እኔ አሁን እዚህ ጋር መፍራት አለመፍራት ወይም ደግሞ አይደለም፣ እዚህ ጋር እውነታውን ነው እያወራው ያለሁት ብዙ ጊዜ ስለምናይ ማለት ነው። የኛ ሀገር ስላ አሁን ሌላ ዜጋ ቁጭ በትበላለች እንደዚህ ልጅ በአንድ እጇ ልጅ ይዛ በአንድ እጇ ኮተት ላ ወንበር ካለ ልጁን አምጥታ ወንበር ላይ ቁጭ ታደርገዋለች። እሷ ሄዳ ቁጭ ትላለች። ኮተት አምጥታ ቁጭ ታደርጋለች ምናምን ነገር። ሚዞሩ ከሆነ ሱቅ ሚዞሩ ከሆነስ እንደ አበሻ አዝላ ወይም ከዚህ ተሸክማ አይደለም ከነሱ ጋር የምትዞረው። አረቢያ የልጅ አረቢያ አለ ከመኪና ታመጣለች። እሱን ይዛ ነው በሱ ነው ልጅ ይዛ የምትሄደው። የኛ አበሻስ አገራችን ለምደን ይሁን ይሄ ልጅ ማዘል አላውቅም። ከዚህ ጋር ልጅ ከዚህ ጋር ኮተት ከዚህ ጋር ምናምን ነገር። ቤት ውስጥ ራሱ እንደነሱ ራሳችን አንጠብቅም። እነሱ ጠዋት ተነስተው ገላቸውን ሻወር ይወስዳሉ። ጸጉራቸውን አበጥረው ክሬም እንትን ብለው ጥርሳቸውን ቦርሸው ትኩስ ነገር ጠጥተው ምግባቸውን ብልት አድርገው ቁርሳቸውን ዳይ ወደ ስራ ነው የሚገቡት። ከዛስ የምሳ ሰዓትም ተመልሰው አያልፍም፣ ደቂቃ አያልፍም ሀቢብቲ። እንደውም በመሀል መሀል እየመጡ ፍሪጅ ሁላ ያጥባሉ። እንደ አበሻ አይደሉም። በልተው በስርዓት ምሳቸውም ይመጣሉ፣ ይበላሉ። ጋይስ አበሻስ ቆይ ይሄ ልጨርስ፣ ቆይ ይሄን ጨርሼ እበላለሁ፣ ወይኔ ይሄንን ከጨረስኩ በኋላ እበላለሁ፣ በኋላ እንትን ብዬ እበላለሁ። ከዛስ ቁጭ ስትልስ እነሱ በላ አድርጎ ይነሳሉ። የኛዋ ደግሞ ስልክ ታወራለች ወይም ደግሞ ስልኳን ትጎረጉራለች። ከዛ ምግቡን ይቀዘቅዛል፣ ከዛ ይዘጋታል። ሳትጨርሰው ወደ ስራ ትነሳለች ምናምን ነገር። ከዛ ስራዋን ጨርሳ እንትን እስከምትመጣ ድረስ የበሽታ ባለቤት ሆናለች። የአገር በሽታ ትሰበስባለች ምናምን ነገር። ይሻል በጣም ብዙ ነገር አለ። ደሞዝ ራሳቸውን ያስከብራል። ደሞዛቸው አንድ ቀን አያልፍም። ደሞዛቸው ሲደርስ ማዳም ደሞዝ ከሌላ አነማሽ ተቅል ካላስ ኦኬ ትላለች። ካላስ የኛ በሻስ ማዳም ደሞዝ ማዳም አራትብ ቡክራ ኦኬ ትሄዳለች። እነሱስ ካላስ አነማሽ ተቅል ካላስ ወዲ ቢሮ ካላስ ወዲ ቢሮ ካዛ ስፈራለች። አንተ ደሞዛ ትሰጣታለች። መደብደብ መቆጣት የለም። የሆነ ነገር ካለቻት ቀጥታ ቢሮ ትደውላለች። ቀጥታ የኛ በሻ ኤጀንሲዎችስ የመጣሽው ለስራ አይደለ አርፈሽ ስሪ ደነሱላ። የመጣሽው ለስራ አይደለ አርፈሽ ስሪ። የሌሎቹስ ወዲያው ስልክ ዘግተው ወደ ማዳም ጋር ነው የሚደውሉት። የሌላ ሀገር ዜጋ ደውላ እንደዚህ ነገር ደርሶብኛል ካለች ስልኩን ገና አውርታ ሳትጨርስ ቀጥታ ወደ ማዳም ጋር ነው የሚደውሉት። ደሞስ የኛ ሀገር አበሻስ ፖሊስ ጋር ደውዪ እንኪ ቁጥር ብላችሁ እንኳን ብትሰጡ ምን ብዬ ነው የማወራው ትላለች። አረብኛ እያወቁ እነሱስ የሆነ ነገር ከደረሰባቸው ቀጥታ ፖሊስ ጋር ይደውላሉ። ሌላ ዜጋ ቀጥታ ፖሊስ ጋር። እስቲ ሚዲያ ላይ እንኳን ይዋቸው ተደፈርኩ የሚል የለ፣ ብሬን ተበላሁ የሚል የለ፣ መዳም ደበደበችኝ የሚል የለ፣ ከፎቅ ወደቅኩ የሚል የለ። ሌላ ዜጋ ጋር ስትሄዱ የኛ ሀገር ዜጋ ጋር ነው እንደዚህ ሆኜ እራሳችሁን አስከብሩ። ምግብ በስርዓቱ ብሉ። ይሄ ኩላሊቴ፣ ጭጓራዬ፣ ሳምባዬ፣ ጉበቴ ምኔት ያለሽ ሳት በይ ቁጭት ያል ከነሱ ጋር አንድ ላይ እኔ ከዚህ በፊት ከነሱ ጋር እኮ ብዙ ሰርቻለሁ። አሁንም አየው ነገር ነው በተለያየ ቦታ ሳይ ማለት ነው። እና ኬዳ ማፊ ፖይስ ከቤት ስትወጡ ደግሞ ልብሳችሁን ልበሱ። በቃ ተርቲብ ሆናችሁ ውጡ። ተርቲብ እንዴ በቃ ሰራተኛ ነኝ እኔ ግዴታ እነሱ እንደፈለጉት ማሽከርከር አለብኝ የሚለው ነገር ካይምሯችሁ ውጡ። በነፃ አይደለም የምትሰሩላቸው ለአረቦች። አንቺ ጉልበትሽን ነው የምትሰጫት ለሷ። ማዳምሽ ለአንቺ ብር ነው የምትሰጥሽ። እዚህ ጋር ሁለታችሁም መብት አላችሁ። እሷ ብሯን ትሰጥሻለች፣
አንቺ ጉልበትሽን ትሰጫታለሽ። ነፃ የለም። ስለዚህ ራስሽን አስከብረሽ ነው መስራት ያለብሽ። አረብ ቤት ሰውየው ይመጣል አይደለ? የሆነ ነገር ይልሻል አይደለ? ኮስተር በይ፣ ተናገሪው። ምንድን ነው የሚያስፈራሽ? ምንድን ነው የምትፈሪው እንዴ? መናገር። ሴትዮች ትሰድብሻለች፣ ታመናጭቅሻለች። ካላስ ተናገሪያት። ለምንድን ነው የምትሰድብሽ? አያስፈልግም፣ ስድብ አያስፈልግም። ተከባብረሽ ስሪ። መፍራት በቃ በአጠቃላይ አረብ ሀገር ላይ አትፍሩ። ራሳችሁን አስከብራችሁ ስራችሁን ስሩ። ደሞዛችሁን በስርዓቱ ተቀበሉ። ምግባችሁን ብሉ። ምግብ ከሌለ ማዳም ምግብ አምጪ። እንደሌላ አሁን ሌላ ዜጋ መዳም ከላሳና ማብደሽ ታከለው ማፊ አክል ማፊ ኪዳ ዋና ተባነ ኪዳ ሲያወሩ ራሱ ከነ እጃቸው ነው የሚያወሩት። የእውነቴን ነው የምላችሁ። የኛ ሀገር ዜጋስ ቲቤን ሻይ በራጅብ ላይ ካጃ ስትል ራሱ ምን ላምጣልሽ ከውጪ እንኳን ስትላት እኮ እየራባት ምንም ነገር እንደሌለ እያወቀች ምንም ነገር አልፈልግም ትላለች። ምግብ የለም አምጪ በያት። ያ አላህ እንደው እናንተን መምከር ራሱ በጣም ከባድ ነው ወላሂ ናዚም መራ ምሽክላ እና አላህ ይርዳን። እውነት እኛ አበሾች ላይ በጣም ችግር አለ፣ በጣም ችግር አለ። ራሳችን ማስከበር ላይ አረብ ሀገር ላይ በጣም ችግር አለ። ቢላሂ 2 ዓመት 3 ዓመት ያለ ደሞዝ እየሰሩ ቁጭ የሚሉ አሉ አረብ ቤት። ከዛሬ 5 ወር 1 ዓመት ሙሉ ደሞዝሽን ሳትሰጥሽ አረብ ቤት ቁጭ ብለሽ የ10 ዓመት ደሞዝ ልትሰጥሽ ነው። እስከ 5 ወር እስከ 1 ወር ደሞዝሽን ያልሰጠችሽ የ2 ዓመቱን የ3 ዓመቱን አጠራቅማ ነው የምትሰጥሽ። ወይ ከፈቁር ታረግሻለች፣ ወይ ደግሞ አውጥታ ትጥልሻለች፣ ወይ ደግሞ ትኬት ቆርጣ ያለ ምንም ነገር አግረሽ ታሳፍርሻለች። ደሞዛችሁ ቢያንስ እንደው በዛ ከተባለ ከ3 ወር አይለፍ። እንደው በየወሩ ተቀበሉ ከቻላችሁ። ያ ካልሆነ ከ2 ወር ከ3 ወር ማለፍ የለበትም። በቃ ተረዳችሁ አይደለ? እና ራሳችሁን አስከብሩ በቃ።